ሰላም ጤና ይስጥልን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣችሁ ወደዚህ ቻናል። እንደምታዩት ይሄ የመጀመሪያ ቪዲዮዬ ነው። በጣም ለረጅም ጊዜ ሳስበው የነበረውን ነገር ነውና ዛሬ ፋይናሊ ተሳክቶልኝ ጀምሬዋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለትንሽ ለተወወቅ ያክል ምን አይነት ሀሳብ ይዤ እንደመጣው ልንገራችሁ። እኔ እንደ አንድ የማህበረሰቡ አካል ሴትም እንደመሆኔ መጠን ከውጭ ሆኜ ያየኋቸውና እነዚህ ነገሮች ቢስተካከሉ እነዚህ ነገሮች ቢባሉ ኖሮ ብዬ ያሰብኳቸውን ነገሮች ናቸው የምላቸው። ያው ወጣት ነኝ። ስለዚህ እንደ ማንኛውም ወጣት የወጣቱ ሁኔታ ያሳስበኛል። አሁን ላይ እየሄድንበት ያለነው መንገድ እጅግ በጣም ያሳስበኛል እና በቃ እሱን ለመናገር ነው የመጣሁት። ሌላ ምንም አይደለም። ሌላ ምንም መድረክ የለም። ሌላ ምንም የምናገርበት ነገር የለም እና ሴንስ ደግሞ ሁሉም ሰው ሶሻል ሚዲያ ላይ ጊዜውን እያጠፋ ስለሆነ ይህንን ነገር ለመናገርም ደግሞ ትክክለኛው ቦታ ይሄ ይመስለኛል። ስለዚህ ይሄ ቪዲዮ መድረስ ስላለበት ሰው በሙሉ አድርሱልኝ፣ ሼር አድርጉልኝ። ስፔሻሊ የዛሬው ቪዲዮ ደግሞ ለወላጆች ልጆች ላላቸው ለሁሉም ወላጆች ቢደርስልኝ ባይነኝና ሼር በማድረግ ተባበሩኝ። ወደ ዛሬው ጉዳይ እንገባለን። የዛሬው ርዕስ ምንድነው? እንደምታዩት ስልጣኔ አይደለም ነው የሚለው። ስልጣኔ አይደለም። ምንድነው ስልጣኔ ያልሆነው ነገር? ለታዳጊ ልጆች ስልክ ገዝቶ መስጠት ስልጣኔ አይደለም። እደግመዋለሁ፣ ስልጣኔ አይደለም። ክፉን ከደግ ላለዩ ልጆች ስልክ ገዝተን እንኩ ብለን መስጠት የሀብት መለኪያ አይደለም። ነፃና ዘመናዊ የሆነ የወላጅ መገለጫም አይደለም። ይልቁንስ እንደውም ለልጆቻችን ስልክ ገዝተን የሰጠን ቀን ጉድጓዳቸውን እየቆፈርንላቸው ነው። አምሶሪ ለንግግሬ ግን እደግመዋለሁ። ስልክ ገዝቶ መስጠት ስልጣኔ አይደለም። ለምንድን ነው ይሄንን ያልኩት? እንዳየና እንደታዘበ ሰው ሆኜ ስናገር 3 ነጥቦች አሉኝ። አሁን እዚህ ቪዲዮ ላይ መናገር የምፈልጋቸው 3 ነገሮች ናቸው ያሉት። በመጀመሪያ ደረጃ ልጆች ያልተገቡ ቪዲዮዎችን ማየት ጀምራሉ። ምክንያቱም ስልክ ካለ ኦልዌይስ ኢንተርኔት አለ። ኢንተርኔት ካለ ደግሞ እነዚህ ልጆች ተጋላጭ ናቸው ኦልሬዲ የማይሆን ነገር ለማየት። ስለዚህ የማይሆን አይነት ቪዲዮዎች ኦር ደግሞ ስሙን መጥራት ባልፈልግም ፖርኖግራፊ ማየት ይጀምራሉ። ፖርኖግራፊ ማየት የጀመረ ሰው ደግሞ ስፔሻሊ አሁን ላይ በዚህ ትውልድ እጅግ በጣም የሚያሳስበኝና እንደ ሰው ሆኜ ሳስበው እጅግ በጣም የሚያሳዝነኝ ነገር ምንድነው? ግለ ወሲብ ኖርማላይዝ ተደርጓል። ልጆቻችን እጅግ በጣም ከልጅነት እድሜያቸው ጀምሮ በደንብ ኖርማላይዝ አድርገውታል። በቃ ምን ችግር አለው? ወላጆች ሆናችሁ ስፔሻሊ ወላጆች እየሰማችሁኝ እንደሆነ ተስፋ አደርጋለሁ። አታዩ፣ ስለማታዩ ነው። እኛ ነን እያየን ያለ ነው። እናንተ ስራችሁን ስትሉ ወይም ደግሞ ብዙ የሚያሳስባችሁ ነገር አለ። እናንተን አንደርስቲሜት ማድረግ ፈልጌ አይደለም፣ ግን አታዩም። ስልክ ሰታችሁ በቃ ነው የምትሄዱት። በግለ ወሲብ እየተጠቁ ያሉ ልጆች ከ3ኛ ክፍል ከ5ኛ ክፍል ጀምረው በሱሱ ወድቀው እየተጎዱ ያሉ ልጆች አሉ። በእርግጥ በሰው በጓደኛ ምናምን ብዙ ነገር አለ፣ ግን ደግሞ በስልክ ምን የሚባል ነገር አለ? ፖርኖግራፊ የሚባል ነገር አለ። ያንን ያያሉ። ያንን ሲያዩ የልጅነት አይምሮ ክፉን ከደግ አይለይም። ችግሩ ዛጋ ነው። ኖርማል መስሎ ነው የሚታያቸው። ልጅ ናቸው፣ ሁሉ ነገር መሞከር ይፈልጋሉ። ዋይናት ያደርጉታል። ስለዚህ ለልጆቻችን እባካችሁ እንደው በተሻላችሁ መጠን በዚህ ጉዳይ ከተወራበት አይደለም እንደዚህ አይነት አጭር ደቂቃ በቃ በጣም ረጅም ጊዜ ይወስዳል እና እንዴት ነው በጣም ትሪገር የሚያደርገኝም ነገር ስለሆነ ነው። በጣም ግለ ወሲብን ኖርማላይዝ የሚያደርግ ትውልድ ነው የተፈጠረው። ኦልሞስት የኛ ጄኔሬሽን
ኖርማል ነው ብሎ የሚያስብ ሆኗልና ኖርማል አይደለም፣ ጭራሽ ኖርማል አይደለም። በቃ የተወገዘ ነገር ነው። ፐርሰናሊ ደግሞ ያ ሰው ፐርሰናሊቲው ጋር ራሱ የሚያሳድርበት ጫና አለው። ሰው ላይ ጎዳ ይችላል ወይም ምንም ነገር ላያደርግ ይችላል፣ ግን ለራሱ ለሰውየው ትልቅ ጉዳት ነው የሚያደርሰው። እኔ ይህንን ኤክስፐርትም አይደለሁም ምንም አይደለሁም እንደዚህ ብዬ ማለት አይጠበቅብኝም፣ ግን እንደ ትውልድ በዚህ ጉዳይ ተበላሽተናል። የተረፈ ሰው ያለም አይመስለኝም፣ ተበላሽተናል። እና አንደኛው ሀሳብ እሱ ነው። ሁለተኛው ሀሳብ ደግሞ የተመሳሳይ ጾታ ጋብቻ ኖርማላይዝ ተደርጓል። ወይም ደግሞ አሁን እንዴት ነው በልጅነታቸው ስንሰጣቸው ፎር ዩ ፔጅ ላይ የሚመጡ ተመሳሳይ ጾታ የሚያበረታቱ በጣም ብዙ አይነት ቪዲዮዎች ይመጣሉ እና እነዛን በህፃን አእምሯቸው ሲያዩት ኖርማል መስሎ ነው የሚታያቸው፣ ትክክል የሆነ ነገር መስሎ ነው የሚታያቸው። ያንን እኛ ካልነገርናቸው በምንም ሁኔታ ሊያውቁ አይችሉም። ሲጀመር ብንነግራቸውም ኦልሬዲ አእምሯቸው ከተቀበለው በኋላ ከንቱ ልፋት ነው የሚሆነው። እንኳን አይደለም አሁን አገራችን ውስጥ ተቀባይነት አግኝቶ ይቅርና ገና ድሮ ራሱ ውጭ በነበረበት ጊዜ ራሱ ተጽዕኖ አለው። አሁን ደግሞ ሀገራችን ውስጥም ኢቭን በአማርኛ ራሱ ኮንተንት እየተሰራበት ነውና ልጆቻችንን እያጣናቸው ነው። እወቁትም አትወቁትም ሊመስላችሁ ይችላል፣ ግን እናንተ ሳሎን ተቀምጣችሁ ልጃችሁ ስልኩን ይዞ መኝታ ቤት ገብቶ ምን እንደሚያደርግ አስተውላችሁ ማየት አለባችሁ። ምንድን ነው ብላችሁ ማየት መቻል አለባችሁ። ሲጀመር ስልኩን መስጠት የለባችሁ። ተረት መጽሐፍ ቢያነቡ ምን ችግር አለው? ስፔሻሊ በጣም ለህፃናት ስልክ የምትሰጡ ሰዎች ተረት መጽሐፍ ቢያነቡ ምንድን ነው ችግሩ? በቃ እኔ በጣም ግራ ስለሚገባኝ ነው። ወጥተው ቢጫወቱ ይሻላል። ወጥተው ይጫወቱ። ኢትስ ኦኬ። መጫወቻ ግዙላቸው፣ ከስልኩ አይበልጥም። አጫውቷቸው። የህፃናት ፊልም የሚባል ነገርም የህፃናት ፊልም አሳዩቸው። ሁሉም ነገር ይደርሳል፣ ሁሉም ነገር ይደርሳል እና ሁሉም ነገር ይደርሳል አይነት ሜንታሊቲ ልጆቻችሁ ላይ ከቀረጻችሁ ልጆቹም ያንን አክሰፕት የማያደርጉበት ምክንያት የለም። ግን ወላጆችም እንደ ልጆች ከሆነን ማን ነው የተሻለ የሚሆነው? እኔ ንቀት ወይም አምሶሪ እንትን ኖሮብኝ ሳይሆን ግን አሁን ላይ ያለው ነገር እንደዛ የሚያናገር ስለሆነ ማለት ነው። በቃ ተረት መጽሐፍ ለልጆቻችሁ ግዙ፣ ያንብቡ። የማንበብ ልምድ ያለው ትውልድ ቢፈጠር ይሻላል። አይሻልም ወይ? ይሻላል እኮ። ታለንታቸውን ፊግር አውት እንዲያደርጉ አበረታቷቸው። የእምነት ተቋማት ይሂዱ፣ ያገልግሉ። ይሻላል፣ እሱ ይሻላል፣ እሱ ነው መልካም። በስብዕናም ታንጸው የሚያድጉት እንደዚህ አይነት ነገሮችን ሲያደርጉ ነው እንጂ ስልክ ላይ ተቀምጦ በዋለ ምንም አያገኙ። ስፔሻሊ ክፉም ከደግ ያለየ ልጅ ስልክ ላይ ተቀምጦ ስለዋለ ምንም የሚያተርፈው ነገር የለም። ይህንን ለማለት እወዳለሁ። ወደ ሶስተኛው ነጥብ ስመጣ አልኮል፣ ሲጋራ የመሳሰሉ አደገኛ የሚባሉ እጾችን መጠቀም እንደ አራድነት ይቆጠራል። ይሄ አዲስ ርዕስ አይደለም፣ ግን ደግሞ ሶሻል ሚዲያ መጠቀማቸው ያንን ነገር ያበረታተዋል እና አሁንም በድጋሚ ምንድነው ስልጣኔ አይደለም፣ ግን ልጆቻችን ስልጣኔ ይሁን አይሁን አራድነት ይሁን አይሁን አያውቁም። ያንን ዲፋይን የሚያደርግላቸው የሚያዩት ነገር ነው። ስለዚህ እኛ አስቀድመን ያንን ፕሪቨንት ማድረግ መቻል አለብን። ለልጆቻችን ስልክ መስጠት የለብንም። አስፈላጊ ሆኖ እኔ አይ ዶንት ቲንክ አስፈላጊ የሚሆን አይመስለኝም። እኔ ለአምስተኛ ክፍል ልጅ ስልክ መስጠት አስፈላጊ የሚሆን አይመስለኝም። ግን አስፈላጊና አስገዳጅ እንኳን ከሆነ ቁጭ አድርጋችሁ እያያችኋቸው ቢሆን ይሻላል። ምክንያቱም አሁን ላይ በኋላ ይሄ ልጅ ተጎዳ እንበል ወይም ደግሞ ሱስ ውስጥ ወደቀ ወይ የሆነ ነገር ሆነ፣ ያንን ልጅ ጸበል ይዞ ለመሄድ ቴራፒ ይዞ ለመሄድ ከስራ መቀረቱ አይቀርም። ስራ ይተዋል፣ ብዙ ነገር ይተዋል እና ይህንን ነገር ከእንጭጩ ማስቀረት ስንችል ለምን ጊዜ እንሰጠዋለን? ለምን
ለልጆቻችን ጊዜ መስጠት እንዴት አቃተን? በቃ አይ ነው ይከብዳል። ላይፍ ኢዚ አይደለም፣ ከባድ ነው። ግን ከልጅ የሚበልጥ ነገር የለም። እኛ በፈቃዳችን ያመጣናቸውን ልጆች ለምን ሰፈር እንዲያደርጉ እንፈቅዳለን? ባይዘዌ ህፃናት ሆነው ሲበላሹ ወይም ደግሞ የተሳሳተ ነገር ሲመርጡ ወደው አይደለም። በቃ አያውቁም። ምን ሊያውቁ ይችላሉ? እነዚህ ልጆች ከሚያዩት ነገር ውጪ ምንን ይመኑ? ሶ እንደ ወላጅነታችን ኃላፊነታችንን ወስደን ብናያቸው፣ ብንከታተላቸው፣ ስልክ የሚባል ነገር ቢቀር በእውነት እኔ የምርም በቃ ስለሚያሳስበኝ ነው። ምን ችግር አለው? በቃ የ5 ዓመት ልጅ የ6 ዓመት ልጅ ስልክ ባይኖረው ምን ችግር አለው? ስልጣኔ አይደለም። ለልጅ አይፎን ስልክ ገዝተህ ስለሰጠኸው ዘመናዊ አባት ነህ ማለት አይደለም። ገንዘቡ ስላለህ ገዝተህለት ሊሆን ይችላል፣ ግን ልጅህን እየጎዳኸው ነው። ለልጅህ የሚበጀውን ነገር ማድረግ ይሻላል። አንባቢ ትውልድ ብንፈጥር ይሻላል። ተረት መጽሐፍ ያንብቡ፣ መጽሐፍ እንዲያነቡ ኢንካሬጅ እናድርጋቸው፣ ሶሻላይዝ ያድርጉ። እኛ ባለንበት ተቀምጣችሁ እያያችሁ ይጫወቱ፣ ከጓደኞቻቸው ጋር ኢንተራክት ያድርጉ። በዲፕሬሽን የተጠቃ ትውልድ ባይፈጠር ባይ ነኝ። ማለት እስካሁን የሆነው ሆኗል፣ ግን ከዚህ በኋላ ብንጠብቃቸው በቃ። ምክንያቱም ስልኩ ምኑም ኤቭሪቲንግ አሁን ላይ ከድሮ በባሰ ዲፕሬሽን የሚባል ነገር በስቷል። ምክንያቱ በብዙ ምክንያት ሊመጣ ይችላል፣ ግን አንዱም የስልክ መኖር ነው ብዬ አምናለሁ። እኔ በራሴም ስላየሁት ማለት ነው። ሶሻል ሚዲያ የሚጠቀሙ ሰዎች አብዛኛውን ጊዜ ዲፕሬስድ ነን። ለምን? ራሳችንን ከሰው ጋር ኮምፔር እናደርጋለን። የራሳችንን ላይፍ አናመሰግንም። ያለንን ነገር በሙሉ አናመሰግንም። በቂ ነው ብለን አናምንም። ያ ነገር ከልጅነታቸው ጀምሮ ከሚያዩት ነገር ጋር ይመጣል እና ልጆቻችን ሌላ አክቲቪቲ እንዲሰሩ ብናደርግ ባይ ነኝ። ስልክ መስጠት ቢቀር በቃ ግዴታም ከሆነ ደግሞ ብናያቸው፣ እነዚህን ልጆች ብናያቸው ብዬ እላለሁኝ። ብዙ ለማውራት አላሰብኩም። ያው ካንዛዛውትም አም ሶሪ። የዛሬው ይሄንን ይመስላል እና በድጋሚ መናገር የምፈልገው ነገር ለኢትዮጵያውያን ወላጆች ትልቅ የሆነ ክብር አለኝ፣ ግን አሁን ላይ ያለው ነገር አሳሳቢ ስለሆነ ነው እና ልጆቻችንን እስከወለድናቸው ድረስ ወደዚህ ምድር እስካመጣናቸው ድረስ ኃላፊነት አለብን። ያንን ኃላፊነታችንን ደግሞ በአግባቡ መውጣት አለብን ብዬ አምናለሁኝ። ስላዳመጣችሁኝ በጣም ነው የማመሰግነው። እስከዚህ ድረስ ከሰማችሁኝ፣ እስከ ቪዲዮ መጨረሻ ድረስ ከደረሳችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮመንት ጻፉልኝ። ኢንተራክት እናድርግ፣ እናውራ። በቀጣይ ቪዲዮ እንድሰራ አበረታቱኝ። አመሰግናለሁ።